ገድላትና ድርሳናት በእግዚአብሔር ቃል ሲመዘኑ የተሰኘው ፕሮግራም ነው። ይህን ፕሮግራም ዘወትር ማክሰኞ በተመሳሳይ ሰዓት ይዘንላችሁ እንቀርባለን። ሁሉን መርምሩ መልካሙንም ያዙ ተብሎ በመጽሐፍ ቅዱስ ላይ እንደተጻፈ በዚህ ፕሮግራም ድርሳናትንና ገድላትን በእግዚአብሔር ቃል እንመረምራለን፣ እንፈትሻለን። እውነቱንም ለመያዝ ውሳኔውን ለእናንተ ለተመልካቾቻችን እንተዋለን። ጤና ይስጥልኝ። በመላው ዓለም ለምትገኙ ኢትዮጵያውያንና ኤርትራውያን ክርስትና ሃይማኖት ተከታዮች ወገኖቻችን በሙሉ እግዚአብሔር ጸጋና ሰላም ለእናንተ ይሁን። ይህ መናፍቅ ማን ነው የሚለው ሳምንታዊ ትምህርታዊ ፕሮግራማችን ነው። የዚህ ፕሮግራም ዋና ዓላማ አንደኛ የክርስትና እምነት መነሻ የሆነውን መሪ የሆነውን የእግዚአብሔር ቃል ላይ በመነሳት በትንቢተ ሆሴዕ ምዕራፍ 4 ላይ ቁጥር 6 ላይ ሕዝቤ ዕውቀትን ከማጣት የተነሳ ጠፍቷል እንደሚል ምናልባትም ደግሞ ሕዝባችን ከዚህ ዕውቀት ጎሏል በማለት አንበበንና አይተን ፈትሸን ከተረዳ ነው በጥቂቱ ለእናንተ ልናካፍላችሁ ወደን ይህንን ፕሮግራም ጀምረናል። እንዲሁም በአዲስ ኪዳን መጽሐፍ ጌታችን ኢየሱስ ክርስቶስ የተናገረው በዮሐንስ ወንጌል ምዕራፍ 8 ቁጥር 31 ላይ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ተብሎ እንደተጻፈ ወደ እውነት የሚመራን የእግዚአብሔርን ቃል ተመርኩዘን ይህንን ፕሮግራም ጀምረናል። እንግዲህ የፕሮግራሙ ዋና ዓላማዎች አንደኛ ገድላትንና ድርሳናትን ይዘታቸውን፣ መልእክቶቻቸውን ለመግለጽ፣ ሁለተኛ መጽሐፍ ቅዱስ ይደግፋቸዋል ወይስ አይደግፋቸውም የሚለውን ለማየት፣ ሶስተኛ ሰዎች ከስህተት ትምህርት እንዲጠበቁና እውነቱን እንዲያውቁ ለማድረግ፣ አራተኛ ሰዎች የእግዚአብሔርን ቃልና የገድላትን መልእክት ልዩነት አውቀው ወደ እውነት እንዲመጡ ለማድረግ ነው። እሺ ወንድም ቢኒያም እንግዲህ ይህንን ፕሮግራም ስትጀምር ወይም ደግሞ ስታስብ ያነሳሳህ ነገር ምንድነው? ከምን ተነስተህስ ነው መናፍቅ ማን ነው የሚለውን ርዕስ ልትሰጠው የቻልከው? እንዴት ነው? እሺ እግዚአብሔር ይመስገን። ትዙ ምንድነው ይሄ ሸክም ወደኔ ሊገባ የቻለበት ምክንያት እግዚአብሔርን ለማወቅ የዛሬ 5 ዓመት አካባቢ በጣም ፈልጌ ነበር እና በቤተ ክርስቲያን ውስጥ በሰንበት ትምህርት ቤት አካባቢ የእግዚአብሔርን ቃል በጣም እንነጋገር ነበርና አለመግባባት ይፈጠራል። አንዳንዴ የእግዚአብሔርን እውነት ስትናገሪ አንዳንድ ጊዜ ወደ ሃይማኖትና ወደ ባህል ተርጉሞ የሚናገሩ ሰዎች ይጣሉሻልና በዚህ ነገር ውስጤ በጣም ተጨነቀ። ከዛ አልፌም ወጥቼ ደግሞ ከወንጌላውያን ቸርች አማኞች ጋር እጨቃጨቅ ነበር በመከራከር መንፈስ። እነሱንም ጠፍታችኋል ከሚል ነው በማቃት ዕውቀት ከራከር ነበርና እነሱ ይነግሩኛል የእግዚአብሔርን ቃል እውነት ማለት ነው። እውነቱ ነው፣ ግን እንዴት ብዬ ከነሱ ሲነገር ልስማ? ምክንያቱም ሃይማኖቴን ወደዋለሁ፣ መተው አልፈልግም። ይመስለኝ እኔ ሃይማኖት ጥሎ በቃ ሌላ ቦታ የሚሄድ ስለሆነ ባለኝ ሊሚት ዘግቼዋለሁ። የነሱን እውነት ማመን አልቻልኩም። በዚህ ሁኔታ ያለው እግዚአብሔር ልብን ያያል። የቤተ ክርስቲያኗ መምህር የሆነ ሰው በቃ ፍላጎቴን አየ። በእኔ ጠያቂነት መማር ጀመር። 1-2 ልጆች ሆነን ጀመር ነው ማለት ነውና በዴይሊ ባይብል ስተዲ እናደርግ ነበር ከስራ እየወጣን ወደ 5 ወር እንደዚህ ይሄን ትምህርት አደረግንና አንድ ቀን አስተዋውሳለሁ ምን አለን፣ እስቲ ስለ ምልጃ አሁን ከተማራችሁ ትምህርት ስለ ምልጃ አጥኑና ኑ አለን። ገባሽ? ሁሉም ሰው ስለ ምልጃ አጠናና መጣ። ያን ቀን ምን አደረገ ይህ ሰው? ምልጃ እንግዲህ ያው ገድሎች ናቸው። ቅዱሳን የሚባሉት የራሳቸውን ቻለ መጽሐፎች አሏቸው ለወደፊቱ የምናያቸው ማለት ነውና ስለነዛ ነገሮች ይነግረን ጀመር። ስለ ገድል እንትኖችና ይዘቱ መጽሐፉ እንዴት እንደተጻፈ። ከዛ በኋላ ደነገጥኩ። እንዲያውም በዛ ጊዜ በእጅ ጽሁፌ የጻፍኩት ለማስታወሻ የጻፍኩት ለምስክርነት እንዲሆን
ትንሽ ደብተሯ ያኔ የምጽፍባት የነበረችው እና ጽፌዋለሁ። እንዲህ እስቲ ላንብበው አንዳንድ ነገሮችን እኔን በቃ ያስደነገጡኝ። ምክንያቱም እምነትን ስታይ አንድ ነገር ሰው የሚያምነው ከተነገረው ነው። ልክ ሮሜ 10 ላይ እንዳለው ማለት ነው። እምነት ከመስማት ነው የሚለው፣ መስማትም ከእግዚአብሔር ቃል ነው ይላል። እኔም ይሄ ሸክም እንግዲህ እግዚአብሔር ይህንን ነግሮ ነው የነዚህ ገድላቶች ሸክም የገባው ብዬ ነው ማምነው። ምክንያቱም ያቺን ቀን አስታውሳታለሁ፣ እስካሁን ጆሮዬ ላይ ታቃጭላለች። ምን የሚል መሰለሽ? ስለ መርቆሬዎስ ገድል ነው የነገረኝ። እንደገና ደግሞ የገብርኤል ዚህ ቃል ለዚህ ጽፌዋለሁ። ምን ይላል? የመስከረም ወር ነው ይሄ። አሁን የጥቅምት ወር 25 ገጽ ከ51 እስከ 52 መጽሐፉ ያላቸው ሰዎች ሊያነቡ ይችላሉ። ሰማይን በከዋክብ የሸፈንክ ምድርን በእጽዋት ወይም በአበቦች ያስጌጥክ መርቆሬዎስ ሆይ ለስምህ እገዛለሁ፣ በኃይልህም አመሰግናለሁ። ወደ አንተ የሚመጣውን የሥጋ ለባሽ ሁሉ ጸሎት ስማ፣ ይቅርታህንም አታዘግይብን። ብርሃንና እውነትን ላክ፣ እነርሱም ይምሩኝ፣ ወደ ቅድስናም ተራራ ወደ መቅደስህ ይውሰዱኝ። ይሄ እንግዲህ በቀጥታ ለዛ ሰው ነው። መርቆሬዎስ እንግዲህ ግሪካዊም ነው የሚባላል፣ ብቻ ቅዱስ ሰው ነው የሚባለው። ወደሱ የሚጸለይ ጸሎት ነው። አሁን አስቢ፣ ሰምቶ የሚመልሰው ጸሎት ነው ይሄ። እንግዲህ ሰማይና ምድርን በከዋክብት የሸፈነ እግዚአብሔር ነው፣ ሰው ነው ተብሎ ተጽፏል። እንደገና ወደሱ እንድንጸልይ ነው ገድሉ የሚናገር። ሌላም አለ እንደዚሁ ተመሳሳይ የሚያዝያ ወር ጸሎት። እንግዲህ በየወሩ ነው የገድላት ጸሎታቸው የሚጸለየው። ስለ ሰው ልጆች ፍቅር በመታገስ መከራን የተቀበለ በእንጨት ላይ የተሰቀለ ሰማይን እንደ ዋልታ የዘረጋ በከዋክብት የሸፈነ መርቆሬዎስ የሾህ አክሊል በራሱ ላይ ደፋ። ስለዚህም ቸርነቱና ትህትናው ደግነቱን እንናገራለን። በግልጽ ተጽፏል ለመርቆሬዎስ ማለት ነው። ይሄ ቀጥታ ጌታ ኢየሱስ ክርስቶስ የተባለለትን ነው ለሰው ተጽፎ ያለው። እንደዚሁ ተመሳሳይ የገብርኤል ታኅሳስ ዚቅ ላይ አለ። እንደዚሁ ለመላእክትም የተሰጠው ልንገርሽ። የታኅሳስ ገብርኤል ዚቅ ምን ይላል መሰለሽ? አሰርገዋ ለምድር በስነ ጽጌያት ሰማይ ወከባከብት። ግዕዙ ነው እንግዲህ። ታላላቅ ብርሃን የቤተ ክርስቲያን ሙሽራ የመላእክት ጭፍራ የሆነ ገብርኤል ሰማይን በከዋክብት ምድርን በአበቦች አስጌጠ። መርቆሬዎስም በከዋክብት አስጊጧል፣ በአበቦች አስጊጧል። ገብርኤልም ተመሳሳይ ተብሎ ተጽፏል ስለ ገብርኤል። ማርያም ደግሞ አለች የካቲት የኪዳነ ምሕረት ዚቅ ላይ ታላላቅ ብርሃናትን ብቻዋን ለፈጠረች ለመድኃኒታችን ለድንግል ማርያም ኑ እንስገድ እንገዛላት ይላል። ይህን የሰማሁ ቀን ቀጥታ ነው የደነገጥኩት። ምክንያቱም ስለ መጽሐፍ ቅዱስ ተነግሮናል፣ ስለ እግዚአብሔር ክብር፣ ስለ ሉዓላዊነቱ ተምረናል። የደህንነት ትምህርት በይው። በዛ መካከል የሰው ኃይልም እንደ እግዚአብሔር ተጽፎ ሳይ ደነገጥኩ። ማጥናት አለብኝ ገድላቶችን የሚል ውሳኔ ገባው ማለት ነው። በጣም የሚገርም ነው። መቼም የክርስቶስ ተቃዋሚ ነው የሚመስለው አጻጻፉ ራሱ በትክክል መርቆሬዎስን በክርስቶስ ቦታ ማድረግ፣ የተፈጠረውን ፍጡር ወደ ፈጣሪ ስፍራ ማምጣት፣ ይሄ ትልቅ ኃጢአትና በደል ነው፣ አመጽም ነው በእግዚአብሔር ፊት። በጣም ደግሞ ይገርምሻል፣ ትውልዱ በግዕዝ ስለሆነ ለረጅም ዓመት ያልነቃው ለዚህ ይመስለኛል። አሁን ትውልዱ ያነባል። ከ1992 ጀምሮ ነው ወደ አማርኛ ተተርጉሞ በአማርኛ ሰው ይማጸንበት የሚል ነገር መጣና የተተረጎመ እየወጣ ሰው እያነበበ ነው። ስቲል ግን ሰው ባይረዳም ሚድኑ ደግሞ አሉ። ይገርምሻል፣ እንደኛ አይነቱ ይሄን ነገር ሲረዳ ወደ መጽሐፍ ቅዱስ ሐሳብ የሚመጣ ማለት ነው። እውነት ነው። እሺ አሁን እስቲ መናፍቅ በመጽሐፍ ቅዱስ ውስጥ ስለ መናፍቅ ምን ይላል? የመናፍቅስ ተብለው የተጠሩ መጽሐፍ ቅዱስ ውስጥ አሉ። አንዱም ጌታችን ኢየሱስ ክርስቶስ ነው አይደል? ሌላ ደግሞ ሐዋርያቶች ናቸው። እስቲ እንደው በዚህ ዙሪያ ደግሞ ትንሽ እስቲ ብታጫውተን። ጥሩ። መናፍቅ ማን ነው የሚለው ከትርጉሙ እንሂድ እስኪ። ትርጉሙ ምን መሰለሽ? በግዕዝ ነው ነፈቀ የሚል አለ። የግዕዝ ቋንቋ ነፈቀ ማለት ከፈለ ማለት ነው። መንፈቅ ዓመት ሲባል ሰምተሽ ታውቂያለሽ? ግማሽ ዓመት ማለት ነው። መንፈቅ መዓልት ይባላል ለቀን ማለት ለጊዜ የሚጠቀስ ማለት ነው። መንፈቅ ወር ማለት ግማሽ ወር ማለት ነውና በእምነት ስትመጪ ደግሞ ማያ ማለት ለሁለት የተከፈለ ልብ
የሚጠራጠር ልብ በሙሉ እግዚአብሔርን ማያምን እንደማለት ነው። ያዕቆብም ለዚህ መልእክት ጽፏል። አይተሽ ከሆነ ያዕቆብ መልእክት ምዕራፍ 1 ቁጥር 7 እስከ 8 በሁለት ሐሳብ ለሚሄድ በመንገዱም ለሚወላውል ከእግዚአብሔር ዘንድ አንዳች ነገር እንዳያገኝ እናውቃለን ይላል። መጽሐፍ ቅዱስም አይደግፍም የሚወላውል ሰው፣ የሚጠራጠር ሰው፣ ማያምን ሰውና አይሁዶችም ታስታውሺ ከሆነ ጌታ ኢየሱስ ክርስቶስን እስከ መግደል የደረሱት መናፍቅ ነው ማለት እነሱ ከነበራቸው እምነትና ባህል ውጭ ትምህርት ነው የሚያስተምረው። ራሱን ጌታ አደረገ፣ እግዚአብሔር አደረገ፣ እግዚአብሔር ልጅ አደረገ የሚል ነው። ከዛም አልፈው ተርፎ ደግሞ ወዴት መጡ? ወደ ሐዋርያቶች መጡ እና ሐዋርያቶች ደግሞ መናፍቅ የሚሏቸው የተቃራኒ ነው። ገባሽ? አምነው በጌታ አምነው ሁሉ ሌላ ነገር የሚጨምሩትን መናፍቅ ብሏል። እሱን እንየው እስቲ። ከመጀመሪያ ከጌታ ኢየሱስ እንጀምር። ማለት የእምነታችን ጀማሪና ፈጻሚ እሱ ነው እና ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 7 ቁጥር 12 ላይ እንደሚል መልእክት አለ። የዳስ በዓል ለማክበር በይሁዳ የወጣው ሕዝብ በሁለት ተከፍሎ ስለ ኢየሱስ ይከራከር ነበር። ግማሹ ደግ ሰው ነው፣ ግማሹ ደግሞ ሕዝቡን ያስታል፣ አሳች ነው የሚል ነው። አሁን መናፍቅ የሚለው እንትን ስታዩ ራሱ በአሁን ዘመን አሳቾች ናቸው፣ በቃ የኛን እንትን የማይቀበሉ ከሚል ነው እና ሕዝቡን ያስታል አሉት እና ጌታ ኢየሱስ ክርስቶስ ደግሞ ከዛ ሉቃስ ወንጌል ላይ እስቲ ከዚህ በፊት ሌላ ላንብብ። ማቴዎስ ወንጌል ምዕራፍ 12 ቁጥር 24 ለሚጽፉ ሰዎች፣ ሉቃስ ወንጌል 11 15፣ ማርቆስ 3 22 እነዚህ አሁን ተመሳሳይ መልእክት ያላቸው ነው። ይህ በቤኤልዘቡል በአጋንንት አለቃ ካልሆነ በቀር አጋንንትን አያወጣም ማለት። ጌታ ኢየሱስ ክርስቶስ የሚሰራው ሚራክል የሚያወጣው አጋንንት የሚያድናቸው ሁሉ በአጋንንት ኃይል ነው እንጂ ይሄ በሱ አይደለም ብለው አሉት። ከዛ ጌታ ደግሞ ምን ብሎ መለሰላቸው? ሉቃስ ወንጌል 11 19 ላይ እኔ በቤኤልዘቡል አጋንንት የማወጣ ከሆንኩ ልጆቻችሁ በማን ያወጣቸዋል? እነሱ ራሱ ፈራጆች ይሆኑባቸዋል ብለዋል። እና እንዲህ እየተናገረም ግን እስቲል አይቀበሉትም ነበር። ጌታ ኢየሱስ ክርስቶስ በአጋንንት ነው የሚሰራው በሚል እሱን ያሳድዱት ነበር ማለት ነው። እና ማስታወሰው እንዲያውም በትንሣኤ ተነስቶ ጌታ ኢየሱስ ክርስቶስ በሶስተኛው ቀን ሲነሳ ካህናቶች ተሰብስበው ጲላጦስ ጋር ሊከሱ ሄደው ምን እንዳሉ ታውቂያለሽ? ማቴዎስ ወንጌል ምዕራፍ 27 63 ላይ ጌታዬ አሉት ለጲላጦስ፣ ያ አሳች በሕይወቱ ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ተነስቶም እንኳን ያ አሳች እያሉት በሌላ አነጋገር ያመናፉት ማለት ነው። የሚያሳስረው እንግዲህ ተመልካቾቻችን የዛሬው ፕሮግራም በዚህ አላለቀም። በሚቀጥለው ፕሮግራማችን ካቆምንበት እንቀጥላለን። እስከዛው የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።